እኔ ያለውን እግዚአብሔር ይመስገን። ከውጭ ሀገርም ከሀገር ውስጥም ያላችሁት ቤተሰቦች እዚህ ቻናል ቤተሰቦች ናችሁት። እንዴት ናችሁ አላችሁ ወይ? እኔ ዛሬ እዚህ ጋር የመጣሁት በቅድሚያ ራሴን አስታውስቀዋለሁ። እኔ ኢዮብ እባላለሁ። እዚህ ጋር መጥቼ ማውራት የምፈልገው ነገር ምንድን ነው? አንድ ነገር እዚህ ለሙዚቀኞች ቲፕ አለኝ። እሱ ምንድን ነው አስታውቃለሁ። ወደዚያ ወደዛ ከማለፌ በፊት ያው ቴምፕሉ ላይም አይታችሁኛል። ምን እንደሚል ርዕሱን አይታችኋል። ኪቦርዱ በራሱ ድምፅ ይጠፋል እና ያመጣል። እዛ መፍትሄ ይዤላችሁ ነው የመጣሁት እና የዚህ ቻናል ቤተሰቦች የሆናችሁት ሰብስክራይብ እያደረጋችሁ ቤተሰቦች እንድትሆኑ ነው። ያው ሰብስክራይብ ማለት ቤተሰብ መሆን ነው እና ሌላ ነገር ምንም የለም። ሰብስክራይብ ማለት ደግሞ ለእኔ የሚጠቅመው ምንድን ነው? እናንተ ሰብስክራይብ ስታደርጉ ቤተሰቦች ትሆናላችሁ። ከዛ እኔ ደግሞ ለመስራት ውስጤ ይነሳሳል ማለት ነው እና ለእናንተ ጥቅሙ ምንድን ነው? ማንኛውም ቪዲዮ እንደዚህ አይነት ቲፕ የሆነው አዳዲስ ነገሮችን ሰርቼ ሲለቅላችሁ ለእናንተ ወዲያውኑ ይደርሳል ማለት ነው። ቲፕ ማለት ሰብስክራይብ ሲታደርጉ ማንኛውም ነገር ከዚህ ዩቱብ ቻናል አፕሎድ ሲታደርጉ ማለት ሲያደርግ ወደ እናንተ ይደርሳል ማለት ነው። ለዛ ይጠቅምላችኋል። ወዳችኋለሁ። ወደ አዘጋጅነው ትምህርታችን ርዕስ ቀጥታ እንግባ። እሺ ይታያችኋል አይደል? አሁን ልንሄድ ነውና የቱ ነው ይሄኛውን ሴቲንግ ለማስተካከል የምትገቡት? በቀጥታ ፋንክሽን በሚለው ላይ ትገባላችሁ። በዚህኛው ላይ ይታያችኋል አይደል? እቺ ትንሽ ብራይትነስ እዚህ ጋር ባለውበት ላይ ስለሌለ አይታይም። ያው ማንኛውም ሙዚቃ ፋንክሽን ታውቃላችሁ። በኪቦርድ ላይ በዛ ፋንክሽን በተን በምትለው ላይ ክሊክ አድርጋችሁ ከገባችሁ በኋላ እዚህ ጋር ሜኑ ዋን ሜኑ ቱ አለች። እዚህ ጋር ሜኑ ዋን ሜኑ ቱ የሚለውን በተን ምናልባት የእናንተ እዚህ ጋር ሜኑ ቱ ሊሆን ይችላል። እናንተ ግን ሜኑ ዋን ላይ በሚለው ላይ ስቴር ሲቲንግ በሚለው ላይ በዚህ ላይ ትገባላችሁ። ከዛ እንደዚህ አድርጋችሁ ስትገቡ መጀመሪያ ምናልባት በማንኛውም ኪቦርድ ላይ ድምፅ የሚቀንስ ከሆነ ያው እዚህ ጋር ነው። እዚህ ጋር በዚህ ላይ ወይም ከነዚህ ከሶስቱም ከኦፍ ከሚለው ከነዚህ ከሶስቱም አንዱ ላይ ሊሆን ይችላል። ስለዚህ ፎር ኤግዛምፕል ባሳያችሁ፣ እሺ ላሳያችሁ። አሁን ላሄድ ይችላል ኮድ ሲያዝ አያችሁ። አሁንም ቢሆን በራሱ ጊዜ ድምፅ እየጨመረ ነው። ይሁ ደግሞ ተመልሶ እየሄደ ነው። አሁን እዚህ ስልካ ይመጣል። ይሁት አያችሁ፣ ድምፅ ከቀድሞ በጣም ጨመረ ማለት ነው። አሁን ደግሞ ይሁት ደግሞ በራሱ ጊዜ እኔ ድምፅን ምናምን አላከው በራሱ ጊዜ ድምፅ። ስለዚህ ለዚህ ነገር እንዲህ ነው የምታደርጉት። በዚህ ላይ ቅድም እንደነገርኳችሁ ፋንክሽን በሚለው ውስጥ ከገባችሁ በኋላ ፋንክሽን ውስጥ ሜኒው ዋን ላይ ስቴር ሲቲንግ ላይ በሚለው ውስጥ እንደዚህ ገብታችሁ ኦፍ ማድረግ ይጠበቅባቸዋል ማለት ነው። እና ተባረኩ። ስላያችሁኝ በጣም ነው የሚወደው። ሌላም እዚህ ብዙዎች አለ። እናንተ በኮሜንትም እየጻፋችሁ ማንኛውም ጥያቄ ካለ ትነግሮኛላችሁ እና በዛ መሰረት ኮሜንታችሁን አይቼ እመልሳለሁ። ወዳችኋለሁ። ሰላም ሁኑ። ባይ ባይ።